እኔ አብዱል ጀሊል ሼክ አሊ ካሳ ነኝ። እኔ እዚህ የቆምኩት እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የሚለውን መጽሐፌን ለማስመረቅ ነው። እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የሚለውን መጽሐፌን ለማስመረቅ ነው። ከኋላ የመጣ አይናውጣ አይሆንም። እስልምና የአዳም ዘር ጅምር ሃይማኖት፣ የሰው ልጆች ሁሉ አባትና እናት የሆኑት የአደምና የሐዋ ሃይማኖት ጭምር መሆኑን እና ነብዩ መሐመድ የእስልምና አብዮት ሊያደርጉ እምነቱን ሊያድሱ ድጋሚ ቀሰቀሱት እንጂ ጀማሪ አለመሆናቸውን ሁላችንም ስለምናውቅ የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነብዩማ አልተወለዱ። ሀገራችን ላይ እኮ ከክርስትና በኋላ በተወሰኑ መቶ ዓመታት ልዩነት እስልምና መጣ። ይሄው ነው ታሪካችን። ከክርስትና በኋላ በተወሰኑ መቶ ዓመታት ልዩነት እስልምና መጣ። ይሄው ነው ታሪካችን። ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም። ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል። አላመኑ? አምነዋል አይደለም። እኛ ነን እንጂ አልተገደልም የምንለው ሙስሊሞች ይሁዶቹ ገለነዋል ብለዋል። ክርስቲያኖቹን ተገሎብናል ብለዋል። የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነብዩማ አልተወለዱ። ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። ከእስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስቲያንነታቸውን ይዘው የተቀመጡ አሉ። ታሪኩ ይሁን እስልምና ወደ ኢትዮጵያ ተመልሶ ወደ ቤቱ ገባ እንጂ ገባ አንልም። እኔ የትምህርት ሚኒስቴር እንደዚህ አይነት ነገሮች ለትውልድ ሲወራ እያየ ዝም ማለቱ በራሱ የሚገርም ነገር ነው። ኢትስ ጀስት ኢንሴን ማለት እንደዚህ አይነት ነገሮች መስማት። እስልምና ወደ ሀገሩ ወደ ርስቱ ተመልሶ መጣ ነው የምንለው። ከእንግዲህ ከኋላ የመጣ አይናውጣ አይሆንም። ይህንን ሀቅ መናገር ውሸት ሲደጋገም ሚመስላል እውነት፣ መረጃን በአግባቡ ካልመረመሩት የእስልምናም ውሸት በዓለም ተሰራጨ ሳይነካበት። ስንቱ ተታለለ በውሸት ዘገባ፣ ለመወደድ ብለን ስንል የማይረባ የሐሰተኞች ወሬ ከእውነት ተከላክሎ ታሪክ ያዛባ። ስለዚህ ወገኔ ዛሬው ቃል እንግባ፣ ስለ እውነት በመማር እውቀት ልንገነባ። ያለ ዛንዳ ነሆም ማያስተውል ትውልድ ግራ የተባባ። ውድሜው ስሙ ህብረተሰብ ይህን ጉዳይ አገናዝብ። እንዲሁ ከማመን ማስረጃ የተ የክክ ለራስህም አንብብ። እውነት ለመናገር እንደው ስለ እምነቱ ሰውን ከሚገድለው ብትወጣ ከእምነቱ ሳይሻል አይቀርም የሐሰት ሆነ እንጂ ፍቅር ሲዝም እምነት። ነቢይ ነን ብለው በፈጠሩት እምነት በራሳቸው ቅዠት የደምሳሽና ሙሐመድ አጀማመር ስለ ነቢይነታቸው መሰረቱ
በአግባቡ ካልመረመሩት የእስልምናም ውሸት በዓለም ተሰራጨ ሳይነቃበት። ስንቱ ተታለለ በውሸት ዘገባ ለመወደድ ብለን ስንል የማይረባ የሐሰተኞች ወሬ ከእውነት ተቀላቅሎ ታሪክ ያዛባ። ስለዚህ ወገኔ ዛሬው ቃል እንግባ፣ ስለ እውነት በመማር እውቀት ልንገነባ። ያለ ዛንዳ ነሆም ማያስተውል ትውልድ ግራ የተባባ። በዓለማችን ላይ በጣም በፍጥነት እያደገ የሚገኝ ሃይማኖት ነው። እሱም ኢስላም ነው። እስልምና በነገራችን ላይ ሲጀምር ልክ እንደ ደምሳሽ በቀልድ ነበር የጀመረው። ነገር ግን እንዲህ ሊስፋፋ የቻለው ምን አይነት ሚናን ተጫውቶ ነው የሚለውን የሆነች ቪዲዮ ላስደምጣችሁና እመለሳለሁ። ሳይመን ይሙት የው በልጅ እምላለሁ። ከእናቴ 7 ከሁለተኛ ሚስቱ 6 ከሶስተኛ ሚስቱ 6 ነው አባቴ የወለደው። ስንት ነው ደምሩልኝ? 12 6 6 6 ሲሆን 12 18 19 ነን። 19 ልጆች ነን። የአንድ ቀበሌ ህዝብ እኮ በሉን፣ የአንድ ቀበሌ ህዝብ እኮ በሉን እስከ ማለት ድረስ ማለት ነው። እንግዲህ አባቷ 3 ሚስቶችን አግብቶ 6 6 7 7 ወልዶ በአጠቃላይ 19 ልጆች አሉ። እስልምና ለመስፋፋቱ ዋነኛው ሚና ይሄ ነው በነገራችን ላይ።